ካሁን በኋላ እኮ አዲስ አበባ የሚባል ነገር ራሱ እኮ ተሰርቷል እኮ የለም ተሰርቷል በፓስፖርት ኦሮሚያ ክልል ደግሞ ማለት ነው ኦሮሚያ ክልል ደግሞ ማግባት ፓስፖርት ያስፈልጋል አሉ እንደውም እኔ ቅድም የሆነ የተቆራረጠ ቪዲዮ አየሁ እናንተ እነዚህ ሰዎች እኮ ኦሮሚያ ክልል የሌሉበት ጥጋ ጥግ ስር የሉም ወይ ጥጋ ጥግ ስር አንቺ አልሰማሽም እንዴ አራት አምስት ልጅ ይዘው የመጡ መለመን ነው ስራቸው ሀሳስ አካባቢ ማለት ነው ቀን ሰውን የሚሆን ማታ ማታ ጅብ የሚሆን ተይዞ ነበር እና ምን በልተህ ነው እንደዛ የምትሆን ስለው ዛሬ ነው እናቴ ራሱ እንደዛ ነው ሞትኖርንም እንደዛው ነው ከእናቴ ተላልፎብኝ ነው አለ ቡዳ የሚባለው ሰላቢ ይተላለፋል ለካ እንዴ ለምን ማይተላለፈው እንጂ ከዘር ወደ ዘር ይተላለፋል እኛ ደግሞ ስራችን ይሄ ማባረር እንደውም ይሄ አማራ ተብሎ ከኛ ክልል ይወጡ ኮቴ ዱዳ ማይዳ ነው ኦሮሞን ዝም ጀዳ ስትፈካቴ ኮቴ ዱዳ ሰላሞች ጂላም ጥንባታቦች የፈረስ ቁስል ላያቸው ላይ ያለ እንዳለ ቁስላሞች እቺ ምን አባቷ ነው የምታስታውቀው አስታውቃ አታውቅም እንዴ አረ ህይወቷ በሙሉ በማስታወቅ አይደለም አብቲ በአፍሽ ነው እንደ የሰጡሽ እዛ ሰባተኛ ሄደሽ አደም የማዳም ነገር ሰርቃ ነው መሰለሽ ማዳም አናቱን ብላ ነው ያስታወቀችኝ ነው አብይ የለም በቃ መስሚያው ጥጥ ምንም ይጮሃሉ ድሮን እናቴን መታ ድሮን ትምህርት ቤት መታ ድሮን ልጄን መታ አበበ መታ ታረድን ምን ተቆረጥን ይላሉ መስሚያው ጥጥ አይደለም እኔ አይደለም እንደውም ትግራይ አረቺ ሴትዮ ቦልቂያት መናሽ ወደዛ ወጣችኝ ጫፍ አማራ እኮ ቤቱን ከፍቶ ሲጨፍር ነበር አይደለ እንዴ ትግራዊ ይዘው ይሞት ያለው አማራው እንደውም ሲጨፍር ነበር ችግር አለ አማራ ሲሞት ምሰማም አማራ ሞት አቅም እኮ አስመ ስለሆነ አይሞቱም ስለዛ ሲጀመር ሞቱም ራሳቸው ለፖለቲካ ራሳቸው ይገላሉ ራሳቸው ያለቅሳሉ አሁን እንደዛ ብስቂ ይሻልሻል አንቺ ጭገራ ሙቤ ገብተህ ዝም አልክ ማርቲ ሰባተኛ ብትሉ እንደው አዲስ አበባ እኮ አያውቋትም ታውቃላችሁ ፊንፊኔን ስለማያውቁ እኮ ነው አፋቸው የሚከፍቱት እንጂ የመጡት ደግሞ የሚያውቁት ደግሞ ፊንፊኔን የሚያውቁት ኤርፖርት ሲደርሱ ስደት አይደል ኑሯቸው እንዳለ ነገ ፎቶ ኤርጊቴ ቪዲዮ ምት ስክሪንሾት ጎዴቲና ኤርጊ የሲኒውን ጉዳይማ እናት ነገርኩሽ እኮ ሲኒ እኛ ጉዳያችን አይደለም ልጁ ሊናገር የፈለገው ሀቢባ ታስታርቅ አትችልም ይሄን አምናችሁ ተቀበሉ ዝም ብላችሁ ሲኒ ይዛችሁ አዝሩሩ ሰውየው ሞተ እኮ ሰውየው ከሞተ አረብስ ሰውየው እኮ ምልክ ሲጀምር የኦሮሞ እኮ ነው ምልክ የኦሮሞ ገል ይግባባችሁ ጋላ ይላሉ ገል ይግባባችሁ እዛ እንዳላችሁ ልካቸውን እድሜ ልካቸውን የኛ ኦኬ ድጋላንም ብለን ተቀብለናል እኮ ጋላ እኛ ነን ብለን ተቀብለናል ምንድነው እሱ ገና ጋላ ሺህ ዓመት ይገዛል ጋላ ገና ከዚህ በኋላ እኮ የለም ወፍ የለም ከዚህ በኋላ ይገዛሻል ይመራሻል አናቱን ይላሻል ጋላ ድሮት ጀግንነት እኮ ነው ወላሂ ኦሮሞማ ማለት እኮ ጀግንነት ፍቅር ሰላም እኛ አይደለም ዛሬ ሀገር እየገዛን ይቅርና ሀገርም ሳንገዛ እየሞትን አልፈራናቸውም እየሞትን እውነት ነው ያው የአራት ኪሎ ሰው እኮ ኦሮሞ እኮ ነው እየሞትን አልፈራናችሁም ዛሬ ሀገር እየገዛን እያለ ይሁንና አይ ቆምጥዬ አይ ቆማጥቲ አለች እቺ አለች እንደ የሀገር ልጅ ናት እሷ ቆማጥቲ መቹና ጉድስ ራሳቸው እኮ ናቸው እቺ ዙፋን የተባለ ሸርሙጣ እኮ እንትን ስትል ማታ ስትፈራ ነበረ ያው አማ ሞዱራኒ ከነ እኔ ደግሞ የሚያስቀኝ የዛኛው ይሄ ማነው ሚኪ ሽንታም አተላ ማለት ይሄ እኔ ሌላው እንደሰውም አልቆጥርም ይሄ አሁን ይሄ ጸጉሩን ያጎፈረው ሰውም አይመስለኝም ምክንያቱም ሰው አይመስልም ይሄ የራሱ ጸጉር
አይደለም እኮ አስተክለውን እንጂ የምን አማራ እንደዚህ ጸጉራ ከየት ነው ከየት አባቱ ነው ያመጣል? ሼን ላይ እኮ ይሸጣል እንደዚህ የሚጠለቅ። አዎ እዛ ገዝቶ አናቱ ላይ ተለጥፎ ነው። 77 ረግጦታል እሱ። ለቆንጅና ሆነ እኮ አይተናል። የዛሬ ስንት ዓመት ያን ያጫሉ ሲሞት ጊዜ ሰልፍ ሲወጡ አላያችሁም? አሜሪካ ላይ የኛ ቄሮች። ኧረ ብስምላ ሰው አይመስሉም እኮ ዝንጀሮ የተሰበሰበ ነው መስሎ አይቺን እንደዚህ ሳቄ አላቅም። ቆይ ዳጌፈኛ ጆሌ ምረት ሚቲ ማልጀዱ ድረቲ ጆሌን ኩን እንጅርቶይ ማልፊ ከሌቸዩ ማልጀዱ ስሊት ፈካተ ጆሌ ለማን ቀበን ሰና ጄሱ እንዲደኒ ባየው ኛቻ እንጅሩ ከሌቸዩ ጀለታ ቪዲዮ ወራበራ ጀለገላላላ isa tokkotu nama lama qabee jira jedheen nama lama qabeera inni fidi nutti argisiisi jedhaniin no amma ነገር እኮ ወደ አቡፋኖ ተቀይሯል እኮ ልጆቹን ምናምን አቡፋኖን ቤካ ጆሌሰኒ ጆሌሰን አጀቺሲሱ እንዲደኒ አኒ ከነን ሸክ ያመዩ ከለቸዩ ማለት ቪዲዮ ነጀለ ጀራ ቆይ ስላ ቆይ ፎሎ ሲጎዱ ማስቱ ማልቴ ሲኒገልቴ ካሌሳ የቹዳ ካሌሳ nama induun malin dhufa haasaa እና እኔ የምላችሁ እንደዛ ነው እላችኋለሁ። ልጁ ሊናገር የፈለገው ሀቢባ ልታስታርቅ ኦር ኦሮሞ ልትወክልና ልትቀመጥ አትችልም። ይሄ ነው እንጂ መልእክቱ ያላችሁትም ትዝ አትሉንም። እንኳን የስሙኒ ሲኒ ይዘው ሁሉም ተንከራተቱ። የስሙኒ ሲኒ ይዘው ተንከራተቱ። አረብ ሀገር ሁሉ ያለች እነዚህ ልጆች የሚጫወቱበት ቀለም የለም ይሄ የሚጽፉበት እሱን እየቀቡ ምናምን የአረብ ሀገሮቹም እኮ እየቀቡ ያን ሲኒ ይዘው ምን አለ መሰለሽ አብይ ጅላጅልና ጅላንፎ አላቸው እኮ እኔ እኮ ግርም የሚሉኝ እኮ ምንም ቢወዳደሩ ምንም ቢሮ እንደማይደርስብን አያውቁም። እንደልካቸውን አያውቁም። እዚሁ ላይ ይኸውልሽ የሚሳደቡት ምን የሚሉት የውስጣቸው ማረር አለ አይደለ? የመሸነፍ ስሜት በቃ እሱ አንጀታቸው ብሏል። እንዴት ያርጉ? ኦሮሞ ደግሞ ጸጥ ብሎ ተቀምጧል። የሆነ ነገር ይፈልጉና እሱን መስደብ ይፈልጋሉ። ለምን? አንጀታቸው አረረ። ፋኖ ዘመነ እዛ ቁጭ ብሎ ጫካ ቁጭ ብሎ ወጥ እየሰራ ነው። ይወጣል ብሎ ማመን የኛን አላያችሁም እንደ ሞላል ይዛውን ጃልመሩ ሚልክ ቢጠጣ አስቢው። እዚህ መጥቶ አሁን ሚልክ ቢጠጣ አቤት ፈሱም አያስቀምጠን እና ታዲያ አሁን ይሄ ሰውዬ ጫካ ገብቶ እዛ የሆነ የሰው ቤት እኮ ነው እየገባ እዛ እየተኛ እዛ ወጥ እየሰራላቸው እንደው ከሀገር ሲወጣ አብይ አያምርም? እንደው ለሁሉም ነገር እንደው ጎምለል ሲል እንደው ሲያምር ይሄ ድንች ከየት አምጥተውት እኔ ጀመር እስቲ አምጡ የኦሮሞ ፊልም መሪዎቹን ፖለቲከኛ የሚያስቀላ ያምጡልን እስቲ ያምጡልን። የእነሱ ግን አንድ የሚያምር አያመጡም። ኧረ በእናትሽ አንድ ጥርሱ እዛ ጎንደር፣ አንዱ ጥርሱ ምንጃር፣ አንዱ ጥርሱ ያ የታሰረው ሰውዬ ማነው የታሰረው ሰውዬ? እድሜው ያጠረው በገዛ እጁ እድሜውን አሳጠረ የቀረውን እድሜውን እሱም እስቲ ወንድ
ከሆናችሁ እዚህ አፋችሁን መከፍቱ እና አበበ እነ ከበደ እነማ እስቲ ወንድ ከሆናችሁ ኢትዮጵያ ሄዱና አፋችሁን ክፈቱ እስቲ ወንድ እስቲ ወንድ ሂዱና አፋችሁን ክፈቱ። ያባውን እንትን አድርጎ ሮማን ተሰማ እንኳን ማለት ነው እጅ ሰታኒ መጣችሁ እንኳን እናንተ ሸቃላ ይቀርታ ኦልባስ ፋኖ ኩለፋን ረሞ በርዴሳሚ ዲቃላ ባየቀም ነበር ዲቃላ ከና ባየቀምና ዲቃላ ጅራቤ ዲቃላ ከና ባየቀም ነው ዲቃላ ባየታ ኑ ፈካተኒ ከዱፈኒ ጅራኒ ቦ አንተሮጎ ማኒፍ አንዷን አላይሻትም የሆነች ቅሌታም ለአቢባ ስትተረጉምላት ነበር። ተዟዟርኩ እያየሁ ሌላ ቤትም የሚተረጉሙ ልጆች ነበሩ። አዎ አቢባ የዛን ቀን ተናዳ ሁሉም አንመጣም ብለው ሲሄዱ አንዷ ስትተረጉምል ጆሌ ኬኛ አቢባን ዘረኝነት ከሰን ጅርቱ አቢባን ወንዱዳ ለዛ ካውንት ማለት ነው ባለፈው ሙባረክ ቤት ጆከር እኔና አንቺ እንወጣለን እንጂናማ እኔ ግን ጆከር ተመችቶኛል። ለምን መሰላችሁ? ጆከር ገንዘብ እንዴት ማግኘት እንዳለበት አውቋል። እኚህ በጎች አይደሉ ግር ያሉ ወደዚህ ሲነዱ ወደዚህ። እኔ ድሮ ብልጥ ነበር የሚመስሉኝ፣ ብልጥ አራዳ ምናምን የሚመስሉኝ። እኔ እንደዚህ ፍልጥ መሆናቸውን አላውቅም። ፍልጥ በቃ እነሱ ከኛ ቱፈቱን በራን ቱፈታኒ ቱፌ ነመጥካ አይዳኒ ግን የኦሮሞ ልጅ ንቆ ለምን እየገዛ ስለሆነ ምን አገባው? በቃ የሚፈልገው ቤትም ተሰጥቶታል፣ እርሻም ተሰጥቶታል። ምን ፈልገው ሁሉ ተሰጥቶናል። እኔ ከነ ቤተሰቤ አንቺ ከነ ቤተሰብሽ ወላ ኮንዶሚኒየማችን ወላ መሬታችን ተሰጥቶናል። እስቲ ፍርፍር በሉ ይሩ ፍርፍር እና በነፃ ባለ ጊዜ የምንባል ይመስላቸዋል እንዴ? የሰው ልክ አያውቁም እነዚህ ኮተታዎች። እሱን እንወስዳለን በቃ ለምንድን ነው ተሰጥቶሽ የለ እንዴ? ምን አደረግሽው? ሸጥሽው እንዴ? አይደለም እሱ መውሰድ ፈልጋለሁ እንዴ? ምን አልሽ? እኛ የእርሻ መሬት ነበር ያኔ እንትና የወሰደብን የነበረው የወሰደብን ለእኔ የደረሰኝን ያኔ ወደዚህ ሳልመጣ 2 ሚሊዮን ብር ሸጥኩት እና አዲስ አበባ ላይ ተሰጥሽን እንዴት አደረግሽው? አለ እንዴ አለማስ እንዴት ነው አለኝ። አንድ ደግሞ እዚህ ኃይሌ ጋርመንት አለኝ። ፍርፍር ፋኑ ፍርፍር ኦኬ። እኔ ግን አልሸጥኩትም፣ ሶስቱም አሉ። እኔ አንዱን ሸጥኩትኝ፣ ሁለቱ አለ። እኔ አልሸጥም፣ ለልጅ ልጆቼ መትረፍ አለበት። ይሰጠናል ገና ስንወልድ ይሰጠናል። ጀዋር ሲመጣ እነ ጃል ሲመጡ እነ ጃል ሲመጡ ለልጆቻችን ደግሞ እየተሰጠ እንኖራለን። ችግር የለም ከዚህ በኋላ ችግር የለውም። አመቆጡ ጋር ሄደኒ ከነቀዳኒ እንደምላል ሲምቦን ያማ ጋቢ ለበሰሪ ጋቢው ፈዳ ገላቲ ከረመና ከተ የኛ ሰፈር ነገር ነው አሉ እኮ ሌላ ቦታ ያለው እኔ እሱ ተመችቶኛል። ያርግለት በቃ አራዳ ነው ታውቂያለሽ። እነሱ የሚፈልጉት ባንዲራውን ለብሰሽ ብቻ ዘራፍ እኔ አማራ ነኝ እኔ ምን ይልክሬን ካልሻልኩሽ የጊፍት ማአት እዛም እዚህም ለምና የተቀመጠችውን እንዳለና አንካ በቃ እኔ አራዳ ነው እሱ። እኔ እነዚህ እስከ የት ነው ሰብስቤ
እጆቹ ራሱ አይቀርም እንዴ? ቁማጦቹ ቁምጥና ራሱ አለ። ኧረ እዚህ ውስጥ ያሌለ አቤት በስሚላ ነገርሻ ስልኪ ተኮና ሰይዴ ቤዱፋ ኦኬ እኔ ምንሽ ይሄ ቆማ ኮንክ ሰጣለኝ እኔ አኖራይ ኦኬ አስገቡኝ ምን ልትሆን እዚህ ቤት ገብቶ ከዛ ቤቱ ሽታው እኔ ደብሮኝ ነበር ዛሬ ተዝናናው በእነዚህ ሁሌ ተዝናናው ግን ዛሬ ባሰብኝ በጣም ነው የተዝናናሁት ይሄ የሚኒሊክ ቡና በሚለው ነገር በጣም ነው አይደለም ሚዲያው እንዳለ እኮ የሚኒሊክ ቡና ነው እንዳለ የሚኒሊክ ብርጭቆ ሚኒሊክ ራሱ የጀበና ቡና እየዞረ ይሆናል ተሰበረ እኮ ሚኒሊክ ራሱ ሰብሯል እኮ ሚኒሊክ ራሱ የኦሮሞ ህዝብ እኮ ቢቢል ብርጭቆ ብቻ አይደለም ሚኒሊክ ራም ኮንክ ነገር አልሰውም ኮንክ ነገር ይሄን እረኞች እኮ ሸበካ አይሰራም እንደው ጀበል ላይ ወጣ ከዘበራ ገባለሁ ጉማታ ቤት ተገማ ውጣ ነውጣ ውሻ ነውጣ ሌባ ነውጣ ግን ቤት ተገማ ሁለተኛ እንዳትገባ ወደ ቆሰለ ዛሬስ አልሐምዱሊላህ ኧረ ብስሚላህ እኔ ጆከርን ወድጄለታለሁ አንደኛ የተማረ ሰው ነው በቃ እንዴ ገንዘብ አየር ባየር እንደሚገኝ ገብቶታል ምን እንደሚፈልጉ ገብቶታል